ይማልዳል የሚለውን ይፈርዳል ብለው መጻፋቸው ትክክል አይደለም ወንጀል ነው ሲሉ ሰምቼውታለሁ ማን ነው ያን እንደዛ ያሳተመው የማን ነው አይ እኔ አላውቅም ውጭ ሀገር ነው የነበርኩኝ ያን ጊዜና ዋናው ነገር በአብቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው ፈራጅማ ታዲያ ስራው ምንድነው ስራው መስሉ ፈራጅ አይደለም እንዴ መለኮት እኮ ነው ፈጣሪ ነው አምላክ ነው ፈራጅነት ነው ድሮስ ምን ኑሯል ትናንትራም ፈራጅ ነው አሁን ፈራጅ ነው ለዘላለም ፈራጅ ነው ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት ያስገርማል ያስደንቃል ነው ያሉት እና ያን ነው የራሴን ነው እኔ ስላልገባኝ ነው ግን ከታች ምን ይላል ስለኛ የሚፈርደው ይልና ድሮ አልነበረም ድሮ እንግዲህ ይሄው በግዙ መታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ ስለዚህ ደሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ነው ይሄን ያልኩት እንግዲህ እኔ ድሮ አሜሪካ ያለው እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ሳይው ግን ያልገባኝ ነገር አልገባኝ ማለት መብቴ ነው ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው ከዚህ ከስካውን ካየነው አንፃር ማለት ነው ምንድነው ቃሉን ተቀበለህ የሚማልደው የሚለው ተቀበለህ እንደሌሎቹ አሁን ከርገት በኋላ ዛሬም ይማልዳል ማለት ነው ያን ቦታ ሰጥተህ ያለበስ ምክንያት ይሄ ነው ብለ ማስረዳት እንዳባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምን የት ያደርሳል እኔ አንድስ በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምንም ማይለው ነገር አለ ይሄ ቢቀየር እኮ ዕብራው ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረት ዝልቀዋለ እሱ አይደለም ዋናው በአብቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንዳባቶቻችን ማስቀመጥ ቃሉን ተቀበለ ነገር ግን የሱ ምልጃ ምንድነው ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድነው ለዛ እኮ ነው ግሪከኛውን ያስቀመጡት እኮ አልሸሹም እኮ ግን በዘዶ ቃሉን ይፈርዳላሉ እንጂ ግሪከኛውን አስታራቂ አርገው እዛ ላይ ግን የሚማልድ ነው የሚለው ግን ብለው አስቀምጠዋል እዛ ጋር